ሰላም ጤና ይስጥልኝ የሀበሻ ቴክ ተከታታዮች። ትላንትና በለቀቅነው የመጀመሪያ ቪዲዮአችን ላይ በስልካችን ውስጥ የተደበቁ ሁለት አደገኛ የጎግል ሚስጥሮችን አይተን ነበር። ዛሬ ደግሞ በኢትዮጵያ ውስጥ ማናችንም ከምንጠቀመው ከቴሌግራም አፕሊኬሽን ሳንወጣ ህይወታችንን እጅግ በጣም ቀለል የሚያደርጉ ሶስት ሚስጥራዊ አፕሊኬሽኖችን ወይም ደግሞ ቦቶችን ይዤላችሁ መጥቻለሁ። እነዚህ ሶስት ቦቶች 99% ሰዎች አያውቋቸውም። ነገር ግን አንዴ መጠቀም ከጀመራችሁ ስልካችሁ ላይ ተጨማሪ አፖችን በመጫን ቦታ ከማጥፋት ትድናላችሁ። በተለይ ሁለተኛው ቦት ማንኛውንም የዩቲዩብ እና የቲክቶክ ቪዲዮ በሰከንድ ውስጥ ወደ ስልካችሁ የሚያወርድላችሁ እጅግ አስገራሚ ቦት ነው። ለራሳችሁ እውቀት ሲባል ቪዲዮውን ሳታሳልፉት እስከ መጨረሻው ተከታተሉ። እና ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉ አዲስ እንደመሆኑ መጠን ቤተሰብ ሁኑ። እንደዚህ ጠቃሚ መረጃዎችን በዚህ ቻናል ታያላችሁ፣ ትከታተላላችሁ። እሺ ቤተሰቦች በመጀመሪያ የምንጠቀመው ቴሌግራም ላይ ነው የምንሄደው። እኔ የምጠቀመው ቴሌግራም ነው። አይ ቲንክ አብዛኞቻችን የምንጠቀመው ቴሌግራም ነው። ቴሌግራም ሰሌክት እናደርጋለን። እንደን ከገባን በኋላ ኢንተርፌሱ ላይ ሰርች ባር ሰርቹን ትነኩታላችሁ። ከዛ በኋላ አሁን እንግዲህ የምናየው የትኛውን ነው? ብዙ ጊዜ ለተማሪዎችና ለሰራተኞች በጣም ጠቃሚ ወደ ሆነው ቦት ነው የምንሄደው። እንግዲህ ብዙ ጊዜ ማስታወሻዎችን ወይም ሰነዶችን በፎቶ አንስተን ወደ አንድ ፒዲኤፍ ምናምን ፋይል ለመቀየር ሌላ አፕሊኬሽኖችን ስንፈልግ እንቸገራለን። ላይክ አላ ኢሜጅ ቱ ፒዲኤፍ ምናምን ኮንቨርት የሚያደርግልን ማለት ነው። አብዛኛው ሰው ታይሙን ዌስት የሚያደርገው ክሮም ላይ ሰርች በማድረግ ነው። እንደን ካገኛቸው በኋላ ደግሞ እንትን ናቸው ፔይድ ናቸው ክፍያ ምናምን የሚጠይቁ ናቸው ማለት ነው። ይሄ ቦት ግን በሰከንድ ውስጥ የምንፈልገውን ስራ ይሰራልናል። ስለዚህ ይሄን ቦት ምን ብለን ሰርች አድርገን እናገኘዋለን? አት ከዛ ምን ትላላችሁ? ኦፊስ ከዛ ቱ ፒ ይሄውና እዚህ መጀመሪያ ላይ መጣችሁ እቺ ማለት ነው ፒዲኤፍ ከዛ አንደርስኮር ቦት ይላል ማለት ነው ኦሪጂናሉ። ስለዚህ እሷ እንድትመጣልን ፒዲኤፍ እንበልና ጀስት ክሊክ እናርጋት። ከዛ በኋላ ምንድነው እንግዲህ ማንኛውንም ቦት ስናስጀምር እንደምናስጀምረው ስታርት የምትለውን በተን ስታርት ቦት የሚለውን እንነካዋለን። ከዛ ስታርት ያደርጋል። ይሄው ምን ይላል? ሙቭድ ቱ ሜጋ ድራይቭ ፒዲኤፍ ቦት። ኦኬ እንትናቸው ሰርቪሳቸውን ወደ ሜጋ ድራይቭ ፒዲኤፍ ቦት ወደሚባለው ሙቭ አድርገውታል። አሁን አፕዴት አላቸው ማለት ነው። ሶ ሜጋ ድራይቭ ፒዲኤፍ ቦት የሚለውን እንነካዋለን። ከዛ እዚህ ጋር ስታርት ብዬው ስለነበር ነው ሶሪ። ኦኬ ስታርት ስትሉት እንደዚህ ሎጊን ምናምን የሚል ያመጣላችኋል ማለት ነው። ከዛ ሎጊን ትሉታላችሁ። ስማችሁን ዩዘር ኔማችሁን ከዛኛው ይወስዳሉ የሚላችሁ ሎጊን ትሉታላችሁ። እዛ ትንሽ እንጠብቀው። እንግዲህ ወደዚህ ወሰደን ለቬሪፊኬሽን ስለሆነ ሜሴጅ ቴሌግራማችን ላይ ይልክልናል። ኮንፊርም ካረገ እንመልከተው እስቲ። ይሄው እንደምታዩት እዚህ ጋር ሁለት ሜሴጅ ገብቶልኛል እኔ ጋር እንደምታዩት ነው። እንግዲህ ሰክሰስፉሊ ሎጊን አድርጓል ይላል። ከፈለጋችሁ ዲስኮኔክት ማድረግ የምትችሉበት ኦፕሽን ከስራ አለላችሁ ዲስኮኔክት ማድረጊያ። እንግዲህ አሁን ምንድነው የምናደርገው? ቀጥታ ወደ ቦታችን ነው የምንመለሰው ማለት ነው። ሄደን ኮኔክት እንዲያደርግ ወደ ፈቀድንለት ቦት ነው የምንመለሰው ማለት ነው። ስለዚህ ወደ ቦቱ እንሂድ። እሺ ቦት ወደሚለው ስክሮል አድርጋችሁ ቦት ወደሚለው ሂዱ። ቦት የሚለው ላይ ደግሞ ምርጫ ካጣችሁ ችግር የለም። ሰርች ባራችሁ ላይ ሄዳችሁ እንደዚህ ሰርች ባር ላይ ኦፊስ የሚለው ላይ ትሄዱና ከዛ በኋላ ኢሜጁን እዚህ ላይ እንደዚህ ብላችሁ እንዳታስገቡ። ሄዳችሁ እዚህኛው ላይ ትገባላችሁ። ከዛ እዚህ ነው የምታስገቡት ኢሜጃችሁ። ሰሌክት ታረጋላችሁ እስከፈለጋችሁ ድረስ። ከዛ ትልካላችሁ። ከዛ እንደዚህ ስላችሁ ይሄን ታች የሚመጣላችሁን ትነኩታላችሁ። እቺኛዋን ታች የመጣችውን ወርድ ትነኳትና ታስቀጥሉታላችሁ። ይሄው ስትነኩት ምን ይላችኋል? የሶርኖቹ እዚህ ያመጣላችኋል። ስለዚህ ፋይል ላይ እናስገባለታለን። ጀስት ምን እንላለን? ጀስት ፋይል ዘን ሰጠዋለን። want to specific a file name select keyword ዝም ብለን ነው እንበለው እስቲ
ኮንቨርሴሽን ስታርትድ እያለ ነው። ኮንቨርት እያደረገ ነው። ሶ ይኸውና ፒዲኤፍ ፋይል ያያችኋል። ፒዲኤፍ ፋይል ሰጠኝ። እስቲ እንመልከተው እንዴት አድርጎ እንደሰራ። 3 ኢሜጅ ሰጥቼዋለሁ። እዛ ወደ ፒዲኤፍ ቀይሮታል ማለት ነው። እንመልከት እስቲ። አያችሁ ደህና አድርጎ ፒዲኤፍ ሰርቷል። ፒዲኤፍ ሰርቷል። ስለዚህ እንግዲህ እቺ የመጀመሪያዋ ቲፕ ነች ማለት ነው። አሁን ምን አገኛችሁ? ኢሜጅ ቱ ፒዲኤፍ ኮንቨርት የሚያደርግላችሁን ቡት እዛው ቴሌግራማችሁ ላይ ሆናችሁ ወዴትም ሳትወጡ አንሊሚትድ እስከፈለጋችሁ ድረስ ኮንቨርት የምታደርጉበትን አይዲያ አግኝታችኋል ማለት ነው። ኦኬ ወደ ቀጣዩ ደግሞ እንለፍ። እሺ እንግዲህ ወደ ሁለተኛው ደግሞ የሚያስኩላችሁ ቲፕ ስናልፍ፣ እሺ ሁለተኛው ቲፕ የሚሆነው ምንድነው? ቲክቶክ በምናይበት ሰዓት አንዳንድ ቲክቶከሮች ወይም ደግሞ የሰሩትን ቪዲዮ አውርደው ሲለቁ ዋተርማርክ የሚታይባቸው ልጆች አሉ። ለምሳሌ አሁን አንድ ቲክቶክ ላይ ድምጹን ለያዘው ልክ አሁን ይሄን ለምሳሌ ብናወርደው ወደዚህ አካባቢ ምናምን ዋተርማርክ ያስቀምጠዋል። ጀስት ሴቭ እንደዚህ ብላችሁ ሴቭ ዳውንሎድ ብላችሁ ስታወርዱት ማለት ነው። ዳውንሎድ ስታረጉት ዋተርማርክ ይኖረዋል። ምክንያቱም የማን መሆኑን የሚያሳይ ዩዘር ኔም ይቀመጣል። እና እናንተ አሁን የሰውን ወስዳችሁ ምናምን በምትሰሩ ሰዓት አክቹሊ እሱን አልመክራችሁም፣ እንደዛ እንድትሰሩ የራሳችሁን ኮንተንት ብትሰሩ ይመረጣል። ግን ስታወርዱ እንዴት ነው የምታወርዱት? አሁን በቦታችን ሼር የሚለውን ትነካላችሁ። ከዛ ይሄው እዚህ ጋር እንደምታዩት ኮፒ ሊንክ እኔ ፊት ለፊት ነው ያለው ብዙ ጊዜ ስለምጠቀመው፣ የእናንተ እንደዚህ ያርጋችሁ ልታገኙ ትችላላችሁ። ወደ ጎን እቺን ኮፒ ሊንክ የምትለዋን እንጫናታለን። ከዛ ምንድነው የምናደርገው? ተመልሰን ወደ ቴሌግራማችን እንመለስና ሰርች ባራችን ላይ እንሄዳለን። ከዛ ቲክቶክ ዳውንሎደር ቲክቶክ እኔ እጠቀመዋለሁ። ቲክቶክ ዳውንሎደር የሚለውን ትጫኑታላችሁ። አንተን ምንድነው የምታረጉት? ያመጣችሁትን ቲክቶክ ትጫኑና ፔስት ትሉታላችሁ ማለት ነው። ከዛ ሴንድ ትልኩለታላችሁ። ስትልኩለት አድ ማየት ይኖርባቸዋል ወይም ደግሞ ማስታወቂያ ማየት ይኖርባቸዋል ይላል። ሶ እቺኛዋን እዚህ የመጀመሪያዋን ዋች አድ የሚለውን እንነካለን። ከዛ ማስታወቂያውን እስኪያደርግ ድረስ መጠበቅ ነው። እቺ የምትቆጥረዋ ሰከንድ እንዳለቀች ማስታወቂያው ያልቃል ማለት ነው። እዚህ ሄዲንግ ላይ ያለችው ከዛ ኤክስ ታረጉትና ኦኬ ትወጣላችሁ ማለት ነው። ከዛ ራሱ ያጠፋውና መልሶ ይሰጠናል እንደዚህ ማለት ነው። ይሲ አሁን ቀደም ያየነውን ቪዲዮ ቲክቶክ ላይ ያየነውን ቪዲዮ እዛ መጣል ወርዶልናል። ቪዲዮ ይሄ ነው። ከዛ እንደዚህ አድርጋችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። አይ ሚን እንደዚህ ከዛ ታላላችሁ ጋላሪ ቪዲዮን ተጭናችሁ ዳውንሎድ ማድረግ ትችላላችሁ። እና ሁለተኛው ቲፕ ላሳያችሁ የፈለኩት ቲፕ ይሄ ነው። በቀጣይ ደግሞ ወሳኝ ወደ ሆነውና ወደ ሶስተኛው ቲፕ ነው ማልፍላችሁ። ወደ ሶስተኛውና ወደ መጨረሻው ቦት ስንሄድ ደግሞ የሙዚቃ አፍቃሪያንን ደስ የሚያሰኝ ቦት ነው። መንገድ ላይ ወይም ቪዲዮ ላይ አንድ በጣም ደስ የሚል ዘፈን ወይም መዝሙር ሰምታችሁ ስሙ ወይም ዘፈኑ ቢጠፋባችሁ ወይም የዘፈኑ ግጥም ብቻ ትዝ ቢላችሁ ይህ ቦት ያስፈልጋችኋል ማለት ነው። እና ይህ ቦት ምንድነው የሚባለው? እንግዲህ ሁሉም ነገር አሁን ላይ ያየን ያለ ነው ቴሌግራም ላይ ስለሆነ ቦት ነው። ሰርች ባራችሁን ትጫናላችሁ አት ከዛ ፋይንድ አላችሁ። ከዛ ሙዚክ ትላላችሁ ፋይንድ ሙዚክ ከዛ ፒኢ ፕሊዝ አይነት ነገር ማለት ነው። ያው አያችሁት የመጀመሪያው እቺኛዋ ማለት ነው። ከዛ እሷን ትጫናታላችሁ። ከዛ ስታርት ትልታላችሁ ማለት ነው። ስታርት ስለው እንግዲህ ይሄው እንደምታዩት
ስታርት ብሏል። ሙዚቃውን ስም ላክልኝ እኔ ደግሞ ሙዚቃውን ልክልሃለሁ ነው ያለው። እንግዲህ እዚህ ጋር ምንድነው የምታደርጉት? የሙዚቃውን ኔም ትጽፉለታላችሁ። ኤኒ ሙዚክ ነው ያለው። ዩቲዩብ ላይ ይሆናል ያያችሁት፣ ሌላ ነገር ላይ ይሆናል ያያችሁት። እናንተ ከዚህ በኋላ ማድረግ ያለባችሁ የሙዚቃውን ስም ነው የምትከቱት ማለት ነው። እኔም ማስታውሰው ወይም ማቀው ሙዚቃ የለም እዚህ ጋር። ክርስቲያን ልበልና እስቲ ቢፈጠረውልኝ። ይሲ አያችሁ አይደለ? አየር ላይ ክርስቲያን በሚል ያለ እንትን ያወረደው። ሶ ምንድነው የምታደርጉት? ታወርዱታላችሁ፣ ዳውንሎድ ታደርጉታላችሁ፣ ሴቭ ታደርጉታላችሁ። በዚህ አይነት መንገድ መጠቀም ትችላላችሁ ማለት ነው። ይህን ይመስል ነበር። እሺ እንግዲህ የዛሬው መረጃችን እነዚህን 3 እጅግ ጠቃሚ የቴሌግራም ሚስጥራዊ ቦቶች ያካተተ ነበር። ከዚህ ውስጥ እናንተን ይበልጥ ያስደነቃችሁ የትኛው ቦት እንደሆነ ከታች በኮመንት መስመር ላይ ያሳውቁኝ። ይህ ቪዲዮ ከጠቀማችሁ ደግሞ ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። በቀጣይ በእንደዚህ አይነት ጠቃሚ አፕሊኬሽኖችና የቴክኖሎጂ መረጃዎች ሀበሻ ቴክ ላይ ለማግኘት ቻናሉን ሰብስክራይብ ያደርጉ። ስላዳመጣችሁኝ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።